ወለ በመጀመሪያ በትውልዴ ያው በአዲስ አበባ አካባቢ ኖር ያለው የኖርኩትም በዛሬው በአንዳንተ ላሉ ልጅ ወጣት ለሆኑትና በደርግ ዘመን ወዲህ ተወልዶ ላደጉት በቀበሌ ደረጃ ስለሚገባ በአዴ ሜዳ አካባቢ ታች ደግሞ ከንጻ ኮሌጅ ፊት ለፊት ወደ ጦር ኃይሎች ወይም ልጽሃ ይባል ነበር መሄጃ ወይም ቶሎሳ ሰፈር ማለት ነው ከዛ ጉላሌ ኮልፌ አጣና ተራ ከነጂናል ታደሰ ብሩ ቤት ከነቀዲዳ ጎንፋ ቤት አካባቢ ከፍተኛ 6 ቀበሌ 10 አጎቴ ጋር ከሻውል ደማ በስተኋላ እንደዚህም ደግሞ ቅድስት ማርያም አካባቢ ከፍተኛ 13 ቀበሌ 03 08 ምኒልክ በስተኋላ እና ሙዚቃ ያሬድ አካባቢ በፈረንሳይ ለጋሲዮን አካባቢና በዚህ አካባቢ በተለያየ ቦታ ያው ቦታዎችም ነበሩ በተመዶችም በዛ አካባቢ ዝርያዎች ስላሉ ከንፋስ ስልክም አሁን ዛሬ ትሉ ገርጂ የሚባለው አካባቢ በብዛት እዛው አካባቢ ነው የኖርኩት ብዙ ከአዲስ አበባ ክልል ውጪ ብዙ የማውቀው ነገር የለም the first distance ወደ ጎና ኦሮሞ ጂሌ አካባቢ ከዛ ሰላሌ ሜታ እዚህ ወረገኑ አካባቢ ወረበዲዎች አካባቢና ወደዚህ ወደ አብቹ አካባቢ ሻዋ ውስጥ ብቻ ነበርኩ ቁቀት የተወሰነው በቤት እርሶና ቤተሰቦ ወደ አዲስ አበባ መጡባት ወይስ አዲስ አበባ እናንተ ላይ መጣችና እናንተ ላይ ተቆረቆረች ለአዲስ አበባ እኛ ላይ ነው መጣ ተቆረቆረችው በአሳፋሪ በሆነ ድርጊት እና ከቅድማት አያት በሙሉ ሬሳች ቅድማቶች ሬሳዎችን ቦታዎችን አንዳንዶቹን አቃቸዋለሁ እነ ጉራራን ለጋር በፊት ተቀበረበት ጉራራ ተራራ የሚለው ስሙን ስላልተወለወጠ ከቅድማቴ እጁ የተቆረጠበትን የዛሬ ባሻው ለችሎት ወይም ኦክስፎርድ ዩኒቨርሲቲ ፕሬስ የሚባለው በኋላ የኢትዮጵያ ፓርላማ የነበረውና መጨረሻ ላይ ደርግ ደግሞ ምናምን የሆነ ፓርቲ ፈጥሮ ኢሳፓ አላቃቸው የሆነ ከራሻ ጋር ተዛመደ ፓርቲ ፈጥሮ ኢሳፓኮ ይመስለኛል በያ ቦታ የተወሰደው ከትምህርት ሚኒስቴር ወደ ላይ ወደ መንፈሳዊ ኮሌጅ መሄጃ ወደ ሳይንስ ፋካልቲ ወደ ግራት ሄድና ሰሜኑ የማን ነበር ደቡቡ የማን ነበር መስራቁ የማን ነበር መሃሉ የማን ነበር እንደው አዲስ አበባ በመሳፍንቶችና በመኳንንቶች ከመወሰዷ በፊት የነማን ሀገር ነበረች ያን ለምሳሌ በጉለሌ አዲስ አበባ የሚባለው ሸገር ወይም ፍንፍኔ የሚባለው ነገር እንኳን ኦሮሞቹ ጀነራሊ ለአዲስ አበባ የሚለውን ከተማ አጠቃለው ይስጡ እንጂ ፍንፍኔ የሚባለው በፍልውሃ አካባቢ ዘውዲቱ ሆስፒታል አድቬንቲስት ቤተክርስቲያን ጠቅላይ አቃቤ ህግ በንጉሠ ነገሥቱና በደርግ ጊዜ ጠቅላይ አቃቤ ህግ የነበሩት አካባቢዎች ከዛ አንስቶ ወደ ኢሲኤ መሄጃ ላይና ወደ ታች ደግሞ ከፍንፍኔ ህንጻ አካባቢዎች ወይ መስቀል አደባባይ የሚባል ራስ ብሩ ወልደ ገብርኤል አካባቢ ያለው እስከ ፍልውሃ አካባቢ ያለው ቦሌዎች ከብቶች እንትን ይሉና ፍልውሃ ስለነበር የተፈጥሮ ፍልውሃና ቦሌ ስለነበረ ወደ ቦሌ ወደ ከታች ደግሞ የኤርፖርት ወደ አየር መንገድ መሄጃ ይሄ አካባቢ በመለስ ነበረ አዲስ አበባ ወይም ፍንፍኔ ወይም ሸገር ብለን ኦሮሞዎች የሚጠሩት ድሬሳዋ ወይም በሸዋ ተብሎ በሚጠራው አካባቢ የተቆረቆረችው በአጠቃላይ በኦሮሞ አስተዳዳሪዎች ኦሮሞዎች ገዢዎች ወይም ንጉሠ ነገሥት ፈላጭ ቆራጭ ስርዓት አልነበረውም እና በጣም በኦሮሞ ህብረተሰብና በኩሻይቲክ ሲቪላይዜሽን ወይም ደግሞ በሃማይቲክ ሲቪላይዜሽን ተብሎ የሚጠራው ስርዓት ውስጥ በእድሜና በክልል በዘመን የተወሰነ የስልጣን ተዋረድ የሚተዳደር ህዝብ ነበር እንጂ ንጉሠ ነገሥት ገዢ የሚል ቋንቋ ቢቱ ማለት ከብት ወይም እንትን እንጂ ገዢ የሚባል በኦሮሚያ ታሪክ ውስጥ በኦሮሞ ታሪክ ውስጥ አልነበረም ስለዚህ በገዢነት በታሪክ ውስጥ የሚጠቅሰው የኦሮሞ ገዢ የለም በኢትዮጵያ ውስጥ ምርኮኝነት ከገባ በኋላ የኦሮሞ ምርኮኞች በቱርክ ውስጥ እንደ ከማል ፓሻ ታቱርክ ሁሉ ከሌላ ባሪያ ተወልዶ እነ ኤንቨር ኦዣ የአልባኒያ ኮሚኒስት ፓርቲ ሁሉ ከቱርክ ሄዶ ዝርያዎቹ ከቱርክ ተገዝተው ሄዶ እዛ ኮሚኒስት ፓርቲ መሪ እንደሆኑት ከባሪያ ሪቮልት እንደዛ አይነት ካልሆነና በመጨረሻ ላይ ኦሮሞ ጄኔራሎች የኦሮሞ ራሶች ደጃዝማቾች እንደ ደጃዝማች ክፍሌ ዳዲ እንደ ደጃዝማች ጎሹ ቱሉ ይሄ ነው የሚል የኦሮሞ ተወላጆች ተገልጧል ግን ገዢነት ኦሮሞ ራስ ገዢነት አልነበረም ኦሮሞዎች አዲስ አበባ ወይም ፍንፍኔ ወይም ዛሬ ሸገር ብለን የምንጠራው ክልል በኢትዮጵያ ወራሴ መንግስታት ከሳልስ ላሴ ሞክሯል ኃይለ መለኮት ተዳከመ ነበር ሙሉ በሙሉ አልተቆጣጠረም ምኒልክ ሙሉ በሙሉ ተቆጣጥሯል ከዛ በፊት እነማን ነበሩት እንግዲህ ቱፋሙና በጉለሌ አካባቢ ብቻ ነበር ቱፋሙና ከጉለሌ እስከ ወረበዲ ድረስ ወደዚህ ወደ ሙሉ አካባቢ ይደርሳል እዚህ ጀነራል መሪን ንጉሴ ሞሩ አካባቢ ድረስ ይደርስ ነበር ሳሌ ቱፋሙና ይጉለሌ አካባቢ ሰው ነበር ቀበሌዎች ደግሞ እነ ቀጀላ ዶዮ ነበሩ እነ አቤቤ ቱፋ ነበሩ እነዚህ በሙሉ እነ ገለቴ ቡልቲ እነዚህ በሙሉ የአካባቢ ክልሎች ነበሩ
ኦልድ ኤርፖርት ከጦር ኃይሎች ሆስፒታል አሁን ቀድሞ ለህንጻ ሆስፒታል ይባል የነበረው ቶሎሳ ሰፈር ሲግናል እስከ ሳሪስ ድረስ በታች በኩል አድርጎ እነ ዳንኤል ራስ አበበ አረጋይ እነ ዳንኤል አበበ ቤተሰቦች ማለት ነው የነበሩ ኋላ ደርግ ደግሞ የሆነ ነገር ብሎ ኩባ የሆነ ነገር አድርጎታል። ከነፍታሪ ስማ ባልቻ ወይም ደግሞ ዳርማር ጫማ ተስፋ ኮከብ ፈረሰኛ ፖሊስ ጅማ መንገድ ከጀርመን ወልዴ ጋራጅ በእነዚህ አካባቢ ያሉትን ደግሞ እነ ቀጀላ ዶዮ ነበሩ የሚያስተዳድሩት። ወይደው የርሶ ቅድማያት በእጃቸው ሰጥተው እጃቸውን የተነሱት ይባላሉ። ምን ማለት ነው እሱ? ወራር ካንከነ ያር ከደቤ የሚባል ነገር ወይም ደግሞ እጅ ሰጥተው እጅ ያጣ ቤተሰብ ተብለን የምንቆጠርበት ምክንያት በመጀመሪያ የቅድማቴ አባት ያው ጦርነት አካባቢ በራሱ ኦሮሞ ውስጥ መንግስታት የመፈጠር ሁኔታ አዝማሚያ ነበረው። ቅድማቴ በሶዶ ላይ ዘምቷል ይመስለኛል። ግን ክልሉ እስከ አብቹ ሳይሆን እዚህ በገጃ በኩል በቀርሳና ማሊማ አካባቢ በዚህ በንፋስ ስልክ በኩል ያለውን ይሄ አሁን ገርጂ ላፍቶ የሚባለውን አካባቢ ከዛ አንስቶ አሁን ዛሬ ከፍተኛ 6 ቀበሌ 10 ሻውል ደማ አማኑኤል መሄጃ በዚህ በናሰፋ ሁሉ ቃርጽቶ እስከ ጅማ ከፋ ጠቅላይ ቡና የሚባል አሁን ደርግና ወያኔ ደርግና የድሮ ደርግ ምን እንደስም እንደሰጠው አላቅም። ይሄ በዚህ እንትን እስከ ቁጭራ በአካባቢ ያለው እኛ ጎሳና ዝርያዎች ነበሩ። በኋላ በምኒልክ ተመተን ወደ ጎና ጂሌ ወደ መቂ ወደ ደንበል ወደ ሜታ ወደ አቦቴ በዚህም አካባቢ ደግሞ ወረበዲና በሙሉ አካባቢ ከማበታተናችን በፊት ሙሉ በሙሉ አልተበተንም። ግን የተወሰነ አለ ወደ አርሲም የተበተኑ አሉ ወደ ዴራ አካባቢም የተሸገሸጉ አሉ። ግን በሙሉ በሙሉ አልተበተንም። መሬቱን እናንተን አጣኝና በዚህ አካባቢ ይኖሩ ነበርና ከዛ ከአባቱ ጦርነት በኋላ ትንሽ የጦርነት እንትሮች ከብቶች ምናምኖች ስለጠፉበት ጦርነቱን አቆመ። እሱ ልጅ ቅድማቴ ማለት ነው ደግሞ እሱ የዶሪ ደግሞ ዶዶታ ደግሞ ጦርነቱን አቁሞ ከብት ያረባ ስለነበረ በዚህ በጨፌ አካባቢ በዚህ በፉላ አካባቢ እንትን ብሎ ከብት ሞራ እንትን ገራቻ ለብሷል። ለምሳሌ አሁን በቅርቡ ጊዜ ደርግ ለመምጣት አካባቢ ደጃዝማች ከበደ አሊ ወሌ የወሎ አገረገሽ አሊ ወሌ ድርያዎች ወርቂቱ ዘሮች ናቸው። እሱ አሁን ለብሷል፣ ዘመናዊ ናቸው። እሳቸው አሁን ለብሷል ደርግ ናቸው እንጂ ሞራ መልበስ ማለት 1000 ሀብታቸው 1000 ከብት ሲሞላ 1000 ኩማ ሆሬ ይባላል። ኩማ የክብር ነገር ነው፣ የክብር ነገር ነው። ኩማ ይባላል እንጂ ከብቶቹ ከኩማ ከሺም በላይ ሊሆኑ ይችላሉ። ኩማ ማለት ሺ ማለት ነው። ነገር ግን 1000 ብለው እንደ ቁጥር ማክሲመም ነምበር ኦፍ ካውንትስ ተደርጎ ከብቶች ለምሳሌ 12 ከረ ኩለማ 12 ከራ አለው ከተባለ ከኩማ በላይ ነው፣ ከሺ በላይ ነው። እና በዚህን ጊዜ as a sign of richness እንደ ሀብት ባለጸጋ እግዚአብሔር በሰውና በሀብት እንትን ብለ አሁን የሽመልስ አዱኛ አያት ሳፎ ከሎም ለብሷል። የኔ ቅድማት ብቻን ሳይሆን የአዱኛ የሽመልስ አዱኛ አያት ለብሷል። የኔ ቅድማት የሽመልስ አዱኛ ብለሞ አያት እነዚህ ሁሉ የጅዳዎችና የዚህ አካባቢ ናቸው። ኤኒዌይ ለብሷል። ያንን እንግዲህ አሁን ግብር መጥቶ ኃይለ ሥላሴ ማን ነው ንጉስ ምኒልክ መጥቶ እንጦጦ ላይ ሰፈሩ። ጣይቱ መረጣይ ተባለ። ምሽግ ነው ግን ለሰፈራ ሳይሆን የመጡት ከዛ ጋራ ላይ ሆኖ ኦሮሞችን ለመፍጀት ምሽጉን ተራራ ላይ ይዞ እንትን ብሎ መጠነኛ ሆኖ ገጠር የተሰሩ መድፎች ተጀምሯል። ሰፈሩ። ከተማ ምሽግ ነው። አሁን ኤኒዌይ ለማዘም አካባቢውን ከሞላ ጎደል ወታደራዊ ቁጥጥር ላይ ከሞላ ጎደል አውላል። ቦሌ አልተያዘችም። በዛን ጊዜ ቦሌ አልተያዘችም። በዲዎች ተይዘዋል። ወረገኖች ተይዘዋል። በዚህ አካባቢ በሙሉ አካባቢ በከፊል ተይዘዋል። በዚህ በሸኖና በአለልቶ አካባቢ ትንሽ ተይዘዋል። ሰንዳፋ አልተያዘችም። ይሄን በሚነግር ጊዜ የተያዙት ክልሎች በደንብ ይገቡኛል። በዚህ ቃሊቲ እነ ጉዬ በዳሶ መንግስት ወይም ግዛት የነበረው ይሄ ቃሊቲ የሚባለውን ታሪክ እንዴት ተመጣ በኋላ የአዴ ጉዮ በዳሶ ቃል የዚህ ትልቁ የመንፈስ ኃይዘሮች አሁን የነሱን ዝርያ አለሙሮ ሪሳን ወያኔ ገሎታል። እህል ነጋዴ እና ባለጸጋ የነበሩ ቃሊቲ የሚኖሩ ወያኔ ረሽኗቸዋል። እዛ እነሱ ቅድማቶች እና አለሙሮ ሪሳ ቅድማቶች ማን ነው ጉዬ በዳሶ ማለት ቃሊቲ እግዚአብሔር የሰጠን እምነት እናንተን ይዘህ በአካባቢው ቃልቻ ቃሊቲ አቴቴ እንደዚህ ተብለ ትልቅ የእግዚአብሔርና እንትን መልእክተኛ ሆነ ትኖራለህ እንጂ you don't have to cross Atlantic በጣም በዛን ጊዜ anyway በዚህ አይነት ይኖር ነበረ እና ምኒልክ መጣ። ያንን ተናደረጉ። ግብር ተመሰረ። ግብሩ አሁን ባንድ ግብር አልነበረም። የባሪያ ግብር፣ የዱቄት ግብር፣ የማር ግብር፣ የሰንጋ ግብር
እየተባለ የተለያየ አይነት እንትን አለ። በአንድ ጊዜ 40 ተመደበ። መጀመሪያ ቪክቲም ተብሎ በመጀመሪያ ደረጃ በኦሮሞ በተገኙት በቅኝ አገዛዝ ስር በወደቁት የኦሮሞ ክልሎች እኩል ግብር አልተጣለም። ንጉሠ ነገሥቱ ካሸነፉ በኋላ በትረ መንግስቴን የተዋጋ የባሪያና ገባር አገር ይሁን፣ በትረ መንግስቴን ያልተዋጋ የርስትና የገባር አገር ይሁን ነው ያሉት። ወላይታ ተዋግቷል፣ የባሪያ አገር ነው ሆነው። ቱለማ ተዋግቷል፣ የባሪያና የገባር አገር ነው ሆነው። አርሲ ተዋግቷል፣ የባሪያና የገባር አገር ነው ሆነው። በዚህ አይነት ነው። ስለዚህ ክልሉ እና ግብሩ በሁሉም ቦታ እኩል አልነበረም። ልዩነታቸው ምንድነው? ይሄ የግብሩ አይነት ምንድነው? አንደኛ መጠኑ ይለያል። ሁለተኛ የሙሉ ግብር ከፋይ መሬቱ ሲቀየስ የሰሞነኛ መሬት፣ የቤተርስት መሬት፣ የማደሪያ መሬት፣ የባለውለታ መሬት፣ የጃኖይ መሬት ተብሎ በዚህ አይነት የበቅሎ ቤት፣ የፈረስ ቤት በዚህ አይነት ተብሎ ተደለደለ። አሁን ያለው ፈረስ ቤት ለምሳሌ ወደ ፈረስ ቤት ወደ ሳሪ ስትሄድ መጨረሻ ላይ ወደ ጀነራል ኢልማ ሽበሺ ደርግ ረሸናቸው ይኖሩበት የነበሩት ወደ ብላታ ገብረ ማርያም አማንቴ አሁን በቃ የታወቁት የኦሮሞ ጠበቃ የነበሩና አሁን ከጥቂት ዓመታት በፊት በሞት ላይ በቀለ ነዲ ይኖሩበት የነበረው ወደዛ አካባቢ ያኛው ለምሳሌ በቅሎ ቤት ይባላል። ፈረስ ቤት ሰንጋ ተራ ደግሞ ይሄ ዛሬ አሁን ወደ ኮመርሻል ስኩል ሞርጌጅ ትምህርት አውራ ጎዳና ኮመርሻል ኮሌጅ የሚባለው የሚኖርበት ሎምባርዲያ ቡና ቤት ወደ ላይ እስከ ሴጣን ቤት ማለት አሁን ደርግ ምንድነው ያለው ከብላታ ሎሬንሶ ታላዊን ከካቴድራል ወደ ላይ ስትመጣ ጉሩንዲ ሬዲዮ አንድ ጣሊያን ነበር ዛ ሬዲዮ ሙቪ ስለጀመረ ሴጣን ነው አንገቱ ተቆርጦ ብሎ ስለሚናገሩ አሁን በቅሎ ቤት እየተባለ የሚጠራው ሰፈር ሰንጋተራ እየተባለ የበቅሎ ማስገቢያ ነው። ድሮ ኦሮሞዎች ግብር አምጥተው የሚያስገቡበት እና 40 በቅሎ ከተመደበብህ 40 በቅሎ ዛ ፈረስ ቤት ከሆነ ፈረስ ነው የተታወቁት ሰንጋ ፈረሶችን ለምሳሌ ጅዳዎች ፈረስ በጣም የታወቁ ናቸው። በጅዳ ከኦሮሞ ውስጥ ጅዳ ሊበንን የሚያክል በጋረ ጩቃላ አካባቢ የሚኖሩትን ፈረስን የሚያረባ ኦሮሞ አልነበረም። ሌሎች ደግሞ ደገማዎች በኋላ እጅ ከሰጡ በኋላ እንደ ጀልዱዎች ታላቅ የፈረስ ሀገሮች ነበሩ። ደገሞች፣ አቦቴዎች በዚህ ደግሞ የቡልጋ ኦሮሞዎች ወደ ሸኖ ወደ መንዲዳ ሲተት ታላላቅ ፈረሶች አሉ። ግን ጅዳዎች በፈረስ ኦሮሞ ክልሎች ውስጥ የታወቁ ናቸው። እነዚህ ሰዎች ፈረሶቹን ያመጣሉ፣ በቅሎችን ያመጣሉ። እዛ በቅሎ ሰፈር ያስገባሉ። በቅሎ ከሆነ በቅሎ ፈረስ፣ በቅሎ ቤት፣ ፈረስ ከሆነ ፈረስ ቤት። በቅሎ ቤት የሚባለው ሰፈር ታዲያ በዚህ ነው ታወቀው። ሰንጋተራ ማለት ሰንጋ ነው የምታስገባው። ወደ ጥቁር አንበሳው ስትዘዋወር ትውላለህ። አንድም ግብር አስገብተህ ባሻ ወልዶ ችሎት ግብር ማስገቢያ ጋር ትቀርባለህ። ባሻ ወልዶ ችሎት ማለት በኋላ ኦክስፎርድ ዩኒቨርሲቲ ፕሬስ በኃይለ ሥላሴ ጊዜ ነበረ። በኋላ ደግሞ ከኃይለ ሥላሴ መውደቅ በኋላ የቀድሞ ደርግ ያው የትግሬ ደርግ ሳይሆን የቀድሞ ደርግ እንትን አድርጎታል። ፓርላማና ኢሳፓኮ ምናምንት የሚባል ፓርቲ የፈረሰ ያው የእጁ ጉዳይ ተወጠነው ነገር እንግዲህ ግብር በማስገባት ላይ የቱለማ ወገን ነኝ። ሙሉ ግብር ነው ተፈረደብን። የቱለማ ወገን ባሪያ ታመጣለህ፣ 40 ዱቄት እንትን ታመጣለህ፣ 40 ሰንጋ ታመጣለህ፣ 40 ፈረስ ታመጣለህ፣ 40 በቅሎ ታመጣለህ እና ደግሞ ኮረዳ ልጃገረድ የጋላ ኮረዳ ይባላል። ኮረዳ ታመጣለህ። ለምሳሌ የሚዬ ምልክ ሲሞቱ ከጋላ ኮረዳ ጋር ቅበሩኝ ብሏል። እና ከዚህ ወደ ጅዳ አካባቢ አገምሰ ናዶ ከሚባል ቦታ እንደሚባለው እውነት ይሁን ውሸቱን አልተወለድኩም አላቅም። እሱን ለአምላክና ለታሪክ ወደፊት ተቀብሮ ለሚወጣ ይታወቅ። ኮረዳም የጋላ ኮረዳም ትባላለህ ታመጣለህ። ለምሳሌ በኋላ ላይ ጀንደረባዎችም ኤኒዌይ 40 ሲመደብ ተመደበ። ቅድማቴ እህቱን የሚያገባ ቡታ የሚባል ሰውዬ ነበረ። አማርኛ አይችልም እንደሚያውቅ ትንሽ ጥራት ነጠቃለው። 40 ያውቃል። መጀመሪያ ለ40 ምን ሲባል ምንድነው 40 ፊት ሲንጀ 40 ማለት ዝሆን አምጣ ተብሎ የተባለ መሰለው። የተባለ መስሎት አባቴ ዝሆን ካልገደልኩ እንዴ እመጣለሁ። ቅድማቴ ጮኸ። ጎፍታ ከሚተነ ዱአን ፊ ደግሞ ጅራ ያል በህይወት ነው ማመጣው ወይስ ገድዬ ነው ማመጣው ስል ጊዜ ምንድነው ምሎ ሲሎ ጊዜ የአፈንጉስ አበጀ ደባልቅ አባት ደባልቅ አስረስ ብዙ ጊዜ በኦሮምኛ አካባቢ የኖሩ ነበሩና ደጃዝማች በዛብህ የሚባሉ ከምኒልክ ጋር በኋላ ባላንጣው ነው የተዋጉት። ኦሮሞ ሰራዊት ይዞ የተዋጉት። እሳቸውም ኦሮምኛን ተምረዋል። የደጃዝማች በዛብህ ልጅ ቀኛዝማች ጂማ በዛብህም ኦሮምኛ ከኦሮሞ እናት ስለሚወል ኦሮምኛን ይችላል። እና የሰውዬ 40 ማለት ዝሆን አይደለም
40 ብሎ ጣቱን ቆጥሮ አሳየ። ይሄም ቡታም በኋላ ተረዳና አዎ አፍርታም አለው። አሁን ምን ነው ተባለ? አሁን ችግሩ እንግዲህ ሰንጋ ይገኛል፣ ማር ይገኛል፣ ቅቤ ይገኛል፣ በቅሎ ፈረስ ችግር የለም። በቤተሰቦቼ ግን ይመስለኛል በቅሎ ይጎላቸው ነበር አሉ። በቅሎ ወደ ቆላ አካባቢ ነው፣ ቆላ ቦታ አልነበረንም። ግን ከዘመድም ከወገንም ወደ ሶዶ አገር የተዳረች የቅድማቴ ልጅ ስላለች ከዛ ከሶዶቹ ጋር ከሶዶ ከማሊማዎች ጋር በቅሎ እንደሚያገኝ ፈረስ ችግር አልነበረም። እና ከተገባ በኋላ ፈረሶቹን አመጣ። በሚቀጥለው አመት ግን ግብር በየአመት ይጨምራልና 42 ገባ። ሁሉም ነገር 42 ኤርጉን 42 ገባ። ቡታ 42 ናቅም። አሁንም አብሮ መጣ። ቡታ ጃኖይ ማል ጀረንጀናን አፍርተም ወሰን በረንገዳፍ አምና መጣውን 40 ይዘና አሉ። ስለዚህ አሁን 40ውን ይዞ መጣ። ሲመጣ አሁን ባሻው ልጅ ችሎት ነው የምትቀርበው። ዛሬ ኦክስፎርድ ፕሬስ የነበረው በኋላ የደርግ ፓርቲ ጽፈት ቤት የሆነ ነገር ከዚህ ከዘውዲቱ ሆቴል በላይ ያሁኑ ብሔራዊ ፓርላማ ሸንጎ ወጠበሪኮል ወደ 4 ኪሎ ወደ መንፈሳዊ ኮሌጅ ሳደርስ ከትምህርት ቤት ባሻገር ባለው እዛ ነበር የምትገባው። ባሻው ልጅ ችሎት ይባላል። አሁን እዛ ሲገባ እንግዲህ የጉለሌ ባለባት፣ የካ ባለባት፣ የአብቹ ባለባት፣ የጉምቡቹ ባለባት፣ የሜታ ባለባት ምናምን እየተባለ ባለባት ተብለና ዝቅ ተብለ ትጠራለህ። ኤኒዌይ ያንኑ ቤት ብለ ተቀበለት ታስገባል። ይቆጠራል። ገቢ ቀሪ ጎደለ አነሰ ይባላል። አሁን ካጎደልክ ቃላጤ ያጎደለ አካሉ ይጎላል የሚል ህግ ወጥቷል። አፈንጉስ የንጉስን ቃል ያጎደለ ማለት ቃላጤ ማለት ቃለ አጼ ከመመለው የንጉስ ቃል አይፈርስም። ንጉስ አይከሰስም፣ ሰማይ አይታረስም። ንጉስ ያሉን ነገር መፈጸም አለባቸው። ስለዚህ አሁን ባሻው ልጅ ቁጭ ብለዋል። የአዲስ አበባ ደግሞ ማዘጋጃ የነበሩት ነሲቡ ዘማኑኤል ከ19 እስከ 1922 ነው 30 ድረስ ማዘጋጃ የነበሩት ተቀምጠዋል። አሁን እዛ ስታስገባ በምታስገባበት ጊዜ ገንዘቦቹ ይጎላሉ። 2 ይጎላል። አሁን የሆነ አዝማሪዎች አሉ ይዘፍናሉ። የተኛውን መልአክ ምን ቀሰቀሳቸው ጋላን ቀልብ ነስቶ ግብር ጎደለባቸው እምዬ ምኒልክ እጅግ ደግናቸው የጋላን ባለባት እጅ ነሳቸው ተብሎ እንግዲህ አዝማሪው ዛ እንትን ይላል። ስትገደልም አዝማሪው እንትን ይላል እና መጨረሻ ላይ እኔ ለማሳጠር ያህል 13 የኦሮሞ ግብር አስገቢ ክልል መሪዎች ቅድማቴን ጭምር እጃቸው ተቆርጧልና የሸሹት የቅድማቴ አባቶች ወደ ሌላ አገር ሸሹ አሉ። እነሱ አልተቆረጡም። አሁን ለቅሶ በሚመጣበት ጊዜ አልቅናና አልቅና አይ ወራር በለስኳር ካንከኔ አርካ ካን አቤፍ እጁን ሰጥቶ እጁን ላጣ አላለቅስም። እርሜን የምተፋው በእጁ ሰጥቶ እጁን ላጣ ሰው አላለቅስም አለ የቅድማቴ ወንድም። ሰው የናንተ ቤተሰብ በዚህ ስም ይጠራሉ። በዚህ ስም ነው እጃቸው ሰጥቶ እጃቸው ያ እስከ ብዙ ጊዜ ድር ስትሄድ ጎረቤት ጋር ሰው ሞቶ ስትሄድ እንደ ቀልድም እንደምትን ያደርጉ እጄ ወራር ካንከኔ ወራር ጋር አስታ ወራር ካንከኔ አርካ ዳቤ እንምንባለው እንጂ ፕራውድ የሆነ ተዋክቶ የሞተ እንደዛ አይደለም። ከቅድማቴ ጀምሮ ከዛ በፊት ላለው እንጂ ከዛ ሁለቱንም እጅ ነው አንድ እጅ ነው አንድ እጅ ነው የምታጣው። መጀመሪያ ቃላጤ አንድ ቃላጤ ጉለት አንድ እጅ ነው የምታጣው። ሁለተኛና ሶስተኛ ላይ በቁመና መቀበር ኮሶ መጠጣት ከቴዎድሮስ አለ የተጀመረው። በምኒልክ ጊዜ የተጀመረው በሳህለ ስላሴም ጊዜ በኃይለ መለኮትም ጊዜ በኮሶ መግደል የኦሮሞ ባለባቶች መግደል ይሄ እነ ጎንቢሳ ዶዮ የተገደሉት በዛ አይነት ነው። በዛ ጊዜ የጀመረ የአዲስ አበባ ችግር ዛሬም አለ። እንግዲህ ኦሮሞ ዛሬም አለ። እስከ ምንም አይነት እነ ነሲቡ ደጃዝማች ነሲቡ ዘማኑኤል ይሁን እነ ኢንጂነር ማን ወርቅኔ ኃይለ ጊዮርጊስ ወርቅኔ ይሁን እና አርቀበ ቁባ ይሁን ኦሮሞዎችን እንትን የሚያደርግ ነበረ። አሁን በኦሮሞ ላይ ሌላ ደግሞ የተፈጠረው ከቪክቲም በኋላ ከእጅ መቁረጥ በኋላ የሌባ ሻይ ታሪክ ጦርነት ነው። ሌባ ሻዮች አሪ ከሚባል በኖርድና በሰሜን ኦሞ የሚኖሩ ህዳጣን ብሔረሰቦች በነጻነታቸው በራቸው አካባቢ ይኖሩ የነበሩትን ሄዶ ወረሯቸው። ከወረሩ በኋላ ህፃናትና ሴቶችን ወረው አመጡ። እነዚህን ካመጡ በኋላ እንደሚባለው ከሆነ ግማሹን ቆርጦ ጀንደረባ ያደርጓቸዋል። የኔ ወገኖች አሁን 4 ነበሩ ጀንደረባነት እንትን የተደረጉት አሉ። ስማቸው በስማቸው አለኝ ፎቶግራፍ ስማቸውን ሁሉ አውቃለሁ። በእድሜም ጊዜ በአስፋውሰን በሎል መኮንን በንጉሠ ነገሥቱ ቤት የነበሩ እነ ወልደ ጊዮርጊስ ቤኛ እዚህ ኡርጎዬ ምግብ ቤት ጃልሜዳ አካባቢ ቤት የነበራቸው ልጅ የላቸው ማሳድገው እንጂ እነ ደጋጋ ገዳ
የማከላዊ ምግብ ማደራጃ የሚባል አስመራ መንገድ ስትሄድ አሁን በደርግ ጊዜ ነበረ ማኔጅመንት ጨርሶ ማኔጀር ነው ግን ምንም ልጅ እናንተን አልነበረውም ይሄቱን ልጅ ነው አሳድጎ ገመቹ ይባል ዛሬ አዲስ አበባ አለ ማናገር ትችላለ እሱም ተሰልቦ የአስፋውሰን ቤት ጀንደረባ ነበር በኔ እድሜ የማይደርሱ አሉ እዛ ቪክቲሞች ነው ማለት ነው ሌላ ደግሞ በኦሮሞ ላይ ተፈጠረው የሌባ ሻይ ማለት ወደ ደቡብ ሄዶ ትናንሽ ዳጣም ቤተሰቦችን ገለው ልጆቻቸውና ሴቶቻቸውን ማርኮ ያመጣሉ ካመጡ በኋላ እንደዚህ ትናንሽ ልጆች ያልሰለቧቸውን ያጠጣቸውና ክፉ ሰው አውጫጭኝ የሚባል ነገር አለ ፈረስ መሳሪያ ደበቀ ጋላ ነፍጠኛ ይገደለ ፈረስ ከብቶችን ይዞ የሸሸ የሚባል ነገር አለ ሌባ ሻይ ማለት ኢንቶክሲኬትድ የሆኑ መጠጥ እንትን ይደረግና ሌላ እሱን የሚጠቁም ትልቅ ሰው ነፍጠኛ አለ መሳሪያ ይዞ መሄድ ሌባ ሻዩን ይሄን አንደር ኤጅ ሆኖ ያጠጣውን ሌባ ሻይ የሚባለውን ንጻን ከደቡብ የመጡትን ቋንቋ የሚያውቁትን ነጠላ ታስርና ካንተ ጋር ትጎትታለ በምትጎትትበት ጊዜ ኦሮሞ ሰፈር በሚደርስበት ጊዜ ግብር ይዞ ይገባ ጎንቢሳ ዶዮን ከብቶች እንትን ያለ የጃኖን እንትን አጥር እንግዲህ እንትን ችካል የሚባል ነገር አለ ችካሉ ምንድነው የዛሬ ካሳ ገብሬ ሰፈር ደጃዝማች ነሲቡ ሰፈር ጠመንጃ ያሽ ሰፈር ዶሮ ማነቂያ ሰፈር እሪ በከንቱ ሰፈር እነዚህ ችካል ይተከልና እንደ መሰረተ ድንጋይ ባይለ ስላሴ ደግሞ መሰረተ ድንጋይ ጣሉ አዋሳ ዝዋይ ምናምን ይባላል እና ችካሉ በሚተከልበት ጊዜ የጠመንጃ ሰፈር ይባላል ጠመንጃ ያሽ ሰፈር ኦሮሞችን ዲስአርም ካደረከ በኋላ ጠመንጃ የሚይዘውን የነፍጠኛ ሰፈር ይዛላ ስለምትጠብቅ ከዛ ውጪ ጠመንጃ ይዞ የሚዞር ሰው ወንጀለኛ ነው ይገደላል ስለዚህ ጠመንጃ የማዝ መብት የነበረው የጠመንጃ ሰፈር ኳርተር ማለት ነው እነዛ ደግሞ ሰለሪድ ስላልሆኑ በኦሮሞ ላይ በወረገኑ ላይ ወይም ደግሞ በዚህ በወረበዲ ላይ ወይም ደግሞ በጉለሌ በኤካዎች ላይ ይሰማሩና ሄደ ገለ ፈለከውን አርደ አጥፍተ ትመጣለ እና በዚህ አይነት ስለሚመደቡ ሰለሪድ ይሆን አርሚ የላቸውም ኤኒዌይ በዚህ አይነት ሌባ ሻዮችን በኦሮሞ ላይ ያሰማሩ ሌባ ሻይ ልጆቹ አንድ ኢንቶክሲኬት ናቸው ሁለተኛ ቋንቋ አቁም ግማሾቹ ተሰልበዋል እነሱን በነጠላ ታስርና በኋላ ታስጎትታለ እዛ በመደርስበት ጊዜ የጎንቡሳ ዶዮ ወገኖች እንግዲህ ዘር የሞቲ ዘሮች ኮንክ ያስተዳደር ዘሮች ዘር ይጠፋል ኮንቴንሽን ወደፊቱ በትውልድ ያንን እንትን ይዘ አባቴን ትውልዴን ክልሌን የቦኩ የገዳን ስርዓት ትውልዴን አጠፋ ይሄ ነው ብለ ወደ ኋላ ታሪክ ያጠናና ያዘር ወይም ይጠፋል ወይ ስም ይለወጥና ወደ ትምህርት ቤት አማርኛ ስም ይሰጥህና ትውልድና ስም እንዳታርቅ አድርገ አማራ ክፍል ሆነ ስም እንትን ጋላ ገበር የሚባለው ነገር ፈጣጠር ይሄ ነው ሰምተን እንደሆነ ምን እንደሆነ ጋላ ገበር ለምሳሌ እነ ደጃዝማች ሰብስቤ ሽብሩ ጋላ ገበሮች ናቸው እነ ጀነራል ደበበ ኃይለ ማርያም ኢብሶ ጋላ ገበር ምንድነው ጋላ ገበር ማለት ኮት ገበር አለው ኮት ይሄ ገበር ነው አለም ጋላ ገበር ማለት ውስጡን ጋላ እላውን አማራ ማለት ነው ስፋቆ ኦነግ ናቸው እንደሚባለው ነገር እንደዛ ነገር ልክ እንደዚህ እንዳለው ማለት ነው ውስጥህን ኦሮሞነ ከላይ ላይ አማራ ይሰለጠነ ነው አንተ ገብርኤል ወልደንትና ጦራሪ ምናምን ትባላለህ አያትን አጠራም እና በዚህ አይነት ነበርና ሌባ ሻዮች በኦሮሞ ህዝብ ላይ ተሰማሩ ከዛ ደግሞ የከብትን ከአዲስ አበባ የማስወጣት ፈረሶችን ከአዲስ አበባ የማስወጣት ነገር መጣ እነዚህም በሌባ ሻዮች ነው ተጠቀሙ ምክንያቱም የአማራ መኳንንት የገዢው መደብ ጉለሌ ሄዶ ኮልፌ አጠና ተራ እንቁላል ፋብሪካ አሁን የሚባለው ለራስ ኃይሉ በለውጥ ወይም ለራስ ኃይሉ ተክላይ ማለት ተሰጥቶን አካባቢ እንትን አይሉም ሌባ ሻዮችና ከመራቤቴ ከምን የመጡ በተወሰነ ነፍጠኛ የሚባሉትን ጀሌዎች ሌላ ስራ የላቸውም በግራቸው ባዶ የመትን ሄዱና ባጥር ላይ እንግዲህ ያው ቢበዛ አጥር ነው የሚኖርና ያሉ ፈረስ አላስወጡም ትባል ከዛ በኋላ ሌባ ሻይ ደግሞ ይገባና እንደዚህ ያህል ሌባ ሻዮች ቋንቋ አልነበራቸውም በብዛት ከአሪ ከሚባል ጎሳዎች ነው የመጡት ወደዚህ ወደ ኖርዝ ኦሞ በኋላ ግን የአማራ ሌባ ሻይ የኦሮሞ ሌባ ሻይ የጉራጌም ሌባ ሻዮች አልፎ ተፈጥሯል ግን ሌባ ሻይ ኦሪጂኑ ከአሪ ነው ከኖርዝ እና ሳውዝ ኦሞ የተማረኩ ራሳቸውን ችሎ የኖሩ ነፃ ህዝቦች ነበሩ አሪዎች AARIE አሪ ይባላል ስም ከኦሮሞ ጋር የተያዘ ነው ከንዴት ጋር ከቁጣ ጋር anyway የታየው እነሱም እንግዲህ ሙሉት ከአማራ በፊት ኦሮሞ ከባቢውን የሚል ነገር ነው አሪ መጣው ለካምባታ ለምሳሌ ካምባታ ከራከሚንባት ቤት ተወጣለ ተብሎ ኦሮሞ የሰጠው ስም ነው ያ እዛ የነሱ ስም አለ ያ ሀዲያዎች እንደ ኦሮሞዎቹ ያው ምንም ተነለ ከኦሮሞ ጋር ስለሚጋቡ ምትሉ እዚህ አይነት ችግር አልነበረባቸውም ሀዲያዎች ሲዳሞች ያው ኦሮሞ ዋን ግሩፕ ስለነበሩ
እና ኤኒዌይ በዚህ አይነት እንግዲህ ሌባ ሻይ በኦሮሞ ላይ ተሰማራ ባናው ነገር ምንድነው ከብቶችን ስታስገባ ግብር ያጎደል ድሮ የዛ አካባቢ የክልል መሪ ሆነ ከሸሸ በዛ አይነት ተባራለ ከብቶች ወደ ኋላ የቀሩ ያን ሀብት ታስገባለ እና ሌባ ሻዮች የተመደቡት በአጠቃላይ በኦሮሞ ነው ከሌባ ሻይ ቀጥሎ አፈርሳታ መጣ አውጫጭኝና አፈርሳታ መጣ አፈርሳታ ያልገቡ የጋላ ተወላጆች ጉለሌ የካዎች አዳዎች ጅዳዎች ሙሎዎች ደቦች ሜታዎች ገረሶች በቾች በየክልሉ እየተሰፋ ሲሄድ በእነዚህ ላይ ጅዳዎችን ከነጭራሹ ድምጥማጣቸውን አጥፍቶ አቦ ሚካኤል የሚባል ጋራ ላይ ተሰርቶ አቦ ነው የረገማችሁ ጅዳዎች ጭራሽ ሰዎችም አይደላችሁም ተብሏል እና አሁን ይዛራ አዳ አውረዳ ይባላል ጅዳ አይባልም አዳ አውረዳ አንተ ጅዳ ሲባል በኦሮሞ ጅዳዎች ለሁለት ተቆረጡ አንደኛው ወደ ሰላሌ ላይ ተገፉ እንትን አረዋቸው ልክ እንደ ጂሌዎች በእንትን የምትቀሩት ከዚህ ከቆቃ አንስቶ ጃንጂል የሚባሉ ወደ መቂ ማለት ሲሰፍሩ ሌሎችን ወደ ላይ አባረው ወደ ሸዋ ላይ ወደ ሸዋሮቢት ከአፋሮችና ከይፋት አማራዎች ጋር ማከለ አድርጎ ከተጉለቴዎች ማከለ አድርጎ በዛ አይነት አዋግቷቸው ጨረሷቸው ሁለት አይነት ነው የኦሮሞ አዲስ አበባ መጥፋት አንድ ተለውጦ ስሙን በመለወጥ ወደ ኦርቶዶክስ ወደ ክርስቲና ወደ አማራ ስም በመለወጥ እናት አባቱን ቋንቋ እንዳልማ እናገር ልክ በኔ ጊዜ በእድሜ ጊዜ ባቱ የሚባል ዛሬ ዝዋይ አይቆችና ቡታጀራ አውራጃ ይባል የነበረው ዝዋይ ነው የምትባለው ዝዋይን ከማያያዝ ትንሽ ሴሜቲክ ግሩፕ ያላቸው የዝዬ ወይም የላቂ ጎሳዎች ስለነበሩ እነሱን ከኦሮሞ በልጥ መቀበል ይሻላል ተብሎ ዝዬ ከሚባል ዝዋይ ተፈጠረ ባቱ አይባልም ሀጂቲ የምትባል ባለመሬቱ የነበረ አትጠራም አዋሳ ይባል እንጂ ሐዋሳ አይባልም በሲዳማና በኦሮሞ ሐዋሳ ይባል ነበር ያ ቦታ በቃ ሐዋሳ ነው ተጎዳኔ ሶሳይቲው አብሮ ተጎዳኝቶ የሚቀመጥበት ነበር ሐዋሳ ነው እንጂ አዋሳ አልነበረም በዚህ አይነት ነገር ነው አምቦን ለምሳሌ ማረግ ሀገር ህይወት ይሉ ነበር ወሊሶን ጊዮን ይሉ ነበር ስምም ሰውንም ቀየሩ ነው ስምንም ሰውንም ትለውጣለ በተለይ በሴንትራል በቱለማ ኦሮሞ ላይ በዚህ በየካ በጉለሌ አካባቢ የተደረገው ድርጊት ደግሞ እሱ ኮምፕሊት ጄኖሳይድ ነው እዛ በኋላ ወረበዲዎችን ጨረሱ የወረበዲዎችን ታሪክ ከዚህ በፊት ተናግሬ ያለው አሳጥረው ይንገሩን እስኪ ወረበዲዎች የተባሉም ነገር ሳለ ስላሴ መጥቶ አካባቢን ህዝብ በሙሉ ወንድ ተባሉን ጨረሰ አሁን ከጨረሰ በኋላ ሴትያ ስትሄድ መንገድ ላይ እዚህ ከበዲ የሚባል ቦታ አለ ወደ ደርባ ፊትን አርገ ስትሄድ አሁን ሴትያ ዘኝን ዘራችን ጠፋ ትውልዴ ጠፋ አለችና ሰውየው ወድቆ የሚጨሰ ላይ ሰውየው ላይ ተኛችና ሰውየው ባጋጣሚ ወንድ አካሉ አልሞተም ተብሎ እንግዲህ አፈ ታሪክ ነው እዛ ላይ ወድቃ ሴትያ ከዛ አርግዛ ተወለደች እና ከሞተ ሰው ወረበዲ በዲ የጥፋት የሼም የፍረት የውድመት ጎሳ ተብሎ ወረበዲ ይባላል ከዛ በኋላ ምን ተደረገው በዲ የሚባለው መሬቱም ይረገም ከሞት የተወለደ ነው ተብሎ የሙታን ትውልድ ከሞተና በህይወት ካለ የተወለዱ ጎሳ ነው ተብሎ ኦሮሞዎችም ስቲግማታይዝ አድርጓቸው ልክ አሁን ወደዚህ ወደ ለገዳዲ አካባቢ የሚገኙትን ኦሮሞዎች የነጀራል ተፈሪ ባንቲ ጎሳዎችን ሸክላ ምናምን ሞዬ እንደዚህ ሙቀጫ ምናምን ሸክላ ያሰሩ ናቸው ተብሎ እነሱም ቪክቲማይዝድ ሆኖ ኢደ ጥበባት እንትን አድርጎ አጼ ምኒልክ እንስራ ወይም እንትን መስራት የሚችለው ጎሳ አልነበረውም አጼ ምኒልክ ስለዚህ ቪክቲማይዝድ የሆኑትን ኢደ ጥበባት አድርጎ ሸክላ ሰሪ ገረድ ጃንደረባ ምናምን ከዛ መጥቶ ስለነበሩ እነ ተፈሪ ባንቲ እና ሰፋ ባንቲ የሚባሉ እሳቸው ወንድሞችም እዚህ ዩኒቨርሲቲ ዘበኛ ነበሩ በኔ ዩኒቨርሲቲ ገባ እሳቸው ነበሩ ዋናው ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ዘበኛ ባይል ስላሴ ጊዜ ማለት ነው እነዚህን ሁሉ ሸክላ ሰሪ አደረጓቸው እና በኦሮሞ አካባቢ በተለይ በአዲስ አበባ አካባቢ በጂሌ ወረበዲ የሚባል በጂሌ ጊዜ በሰላሌ ጊዜ የተደረገው ውድመት የሰላሌ ስደት ያመጣው ከአዲስ አበባ እንዳለ ኦሮሞዎች ወይም ስማቸው እንዲለውጡ ወይም እንዲያሸገሽጉ የተቀሩት ገረሶች ከነጭራሹም የታገቡ ከዛ ሸሽተው ገረሶች በዚህ በጀሬ በኩል ቅርብ ቦታ ነበራቸው የራሳቸው እንትን እና በኋላም እንግዲህ አብቾችም በአጼ በራስ ጎበና ጊዜ ትንሽ ጠንከር ያለ ወታደራዊ አቋም ስለነበራቸው ያው አንድ ህዝብ ከተዳከመ በኋላ እና እርስ በርሱ ላይ እንትን ስለምን አብቾች በራስ ጎበና ምክንያት ትንሽ ፕሪቪሌጅ ነበራቸውና እንዲሰፍሩ ተደረጉ እነዘገየ አስፋ አብዲ ወገኖች ማለት ነው አብቾች ኦሪጂናሊ እነሱ የመጡት ከወደ አብቹ ነው ከወደ አልቱ ከሸኖ በላይ ነው ስለዳቸው በዚህ ጊዜ የተሳተፉ ኦሮሞዎች ሊሚትድ ነበሩ በመንግስቱ ጀነራል መንግስቱ ነው አይና ገርማሜ ነው ላይ የኦሮሞ ከፍተኛ ወታደራዊ ባለስልጣናት የተለያየ ለምንድነው
መንግስቱ ነዋይን የሸንኮራ አማራ አድርጎ ይመለከቱ ነበር ምክንያቱም በኃይለ ሥላሴ ዘመነ መንግስት የተጠናከረ የኦሮሞና የአማራ መኳን ተለይቷል ምንም እንኳን ጋላ ገበርነት ወይም ደግሞ በኦሮሞ ገበር ሆኖ ኦሮሞ ሆኖ አማራ ሆኖ የተሳተፉ ቢሆንም መታማማትና አውቃቃን ነበርና እነ ጀነራል ታደሰ ብሩ አልደገፉም እነ ጀነራል ጃጋማ ኬሎ አልደገፉም እነ ጀነራል አበበ ገመዳ አልደገፉም እነ ጀነራል ደበበ ኃይለማርያም ኢብሶ አልደገፉም እነ ጀነራል ደጃዝማች ሽብሬ ኢብሶ እነ ራስ መስፍን ስለሺ ማለት ጃራ መተኮ ቦጂአ ልጆች ናቸው እነዚህ ምንም እንኳን ከኃይለ ሥላሴ ጋር የጋራ ጠላትነት የኖራቸው ወንድሞቻቸው ቅድማቶቻቸው ያለቁ ቢሆንም እነ ሽመልስ አዱኛ ራሳቸው እነ ሳፎ ካሎ የታወቁ እዚህ የጅዳ ኦሮሞ የታወቁ ሆርቶ አከሳፎ ካሎ ሎልቶ አከጃራ መተኮ ይባላል ጃራ መተኮ ማለት ራስ መስፍን ቅድማት ማለት ነው እንደዛ ቢሆን እነዚህ ሁሉ እናትየውን ከጅዳ መውጣታቸውን የተናገረ የለም የቄስ ነዋይ ልጆች ናቸው ሸንኮራ አማራዎች ናቸው በክቡር ዘበኛ ውስጥ ያለውን ትንሽ ጊዜ ተባለ ጀነራል ጽጌ ድቡ ከጎንደር ነበሩ በአጋጣሚ ግን ኦሮሞዎች የተሳተፉት እነማን ናቸው ኮሎኔል ከበደ ሰንበቶ በቀለ ሰጉ ጀነራል ማንሻለቃ ጠንቄሳ ኬሎ የጀጋማ ኬሎ ወንድም በቀለ ሰጉ በፊት በኋላ ደግሞ ተሰማ ዋግጅራ ሻለቃ ተሰማ ዋግጅራ የተወሰኑ ተሳትፏል እነዚህ በኋላ በቀለ ሰጉ ታሰረ ለ12 አመት አንድ እናቱ አባል ልጅ ሆኖ አዲስ አበባ የሚኖር ነበር ደምሴ የሚባል ደምሴ ሰጉ የሚባል እሱ 12 አመት ነው ተደብቆ ይኖረው እሱ መጀመሪያ ታሰረ ከታሰረ በኋላ መሳሪያ አልተገኘበትም በዚህ በመሳሪያ ክቡር ዘበኛ መሳሪያ ቤት ሲገፈፍ የተወሰኑ የሶዶ ክልል ኦሮሞዎች መሳሪያውን ከክቡር ዘበኛ መፍረስ በኋላ መሳሪያ ገዝቶ እና አሰፋው ሉቃ እነ ከመስቃን አካባቢ አንድ ቀኛዝማች ተመስገን ዳልኬሮ የሚባሉ ደርግም ብሎ በርበሬ ምናምን ደብቆ አሻጥር ብሎ ይገደላቸው በግፍ ይገደላቸው አሉ መስቃኖች ናቸው ግን አዲስ አበባ ብራቸው ገብቶ ይነጉ እነዚህ እነ ጉክሳ ዶንሳ የሸራ ጫማ ባለቤት እነዚህ ከሶዶ ነጋዴ ሀብታሞች ነበሩ እነሱ መሳሪያውን ይገዙ ስለነበረ በዚህ አካባቢ መሳሪያውን ሸጡ ያልተገኘባቸው ክቡር ዘበኛ አባላት ወደ ጦር ሰራዊትና ወደ ፖሊስ ሰራዊት ይበተኑ ሲባል በቀለ ሰጉ ተፈትሾ መሳሪያ አልተገኘበትም እና በኋላ ወጣ ከ8 ሰዓት በኋላ ወጣ በሚወጣበት ጊዜ አይ ዋናው የመንግስቱ ነዋይ ተኳሽ የነበረ እሱ ነበረ ተባለ በመንግስቱ ነዋይ ጊዜ እነ ራስ አበበ ወልድ አረጋይ ኦሮሞዎች ነበሩ ሞተዋል እነ ብላታ አየለ ገብሬ እነ መኮንን ገብሬ ሞተዋል እነዚህም ግማሽ ኦሮሞዎች ግማሽ አማሮች የነበሩ ናቸው ግን ሞጃዎች ናቸው እነ ሰይፉ ዳዲም ሞተዋል ደጃዝማች ክፍሌ ዳዲ ማለት ወንድም ማለት ነው የጎንደር እንደራሴ የነበሩ ደጃዝማች ክፍሌ ዳዲ እነዚህ ሁሉ ኦሮሞዎችም እዛ ውስጥ አሉ በእውነቱ መንግስቱ ነዋይ ገርማሜ ነዋይ ኮሙኒስት ስለነበረ አሜሪካ ጋር ተብሮ የአፍሪካ ኮሙኒስት ፓርቲ አባል አመራር ስለነበረ ገርማሜ ነዋይ ኋላ ቀሩን ስራ ነው ተቃወመ እንጂ ያን ኃይል ኦሮሞ አማራ የሚለው ነገር አላነሳም ሰፊው የኦሮሞ ሆነ የአማራ ገበሬ የተሻለ ስርዓት በፈላጭ ቆራጭ አንዱ ከሰለገስታ አገዛ ኋላ ቀርቦ ነው ስራንም ገዛ የተማረ ነው ማስተር እንትን ወልደር ነው የፖለቲካል ሳይንስ ግራጁዌት ነው ወንድምየውም ቢሆን ቄስ ትምህርት ነበረው መንግስቱ ነዋይ ማይም አልነበረም ሞር ንቃን ነበር የመቶ አለቃ በቀለ ሰጉ ህይወት 12 አመት ሙሉ መሬት ስር ተቀብሮ ከቆዩ በኋላ ደርግ መጣ ሰውየው ከቤት ወጥቶ ስለማቅ ቀለሙ ተለወጠ ቆዳው ቀይውን ቢጫ አይነ ነገር ሆነ 12 አመት አንተ ፀሐይ ሳታቅ ሰማይ ሳታ አየር ሳትነካትን ነው አደገኛ ነው የንጉስ ነገስቱ መረጃ ክፍል ከባድ ወንጀል ምርመራ ከበላይ ዘለቀ ጎዳና ማከላይ ተብሎ የሚጠራው ከባድ ወንጀል ምርመራ ይባል ነበር ጀነራል ታደሰ ብሩ የተሳሰሩበት ማለት ነው ከባድ የሆኑ ወደ 250 የሚሆኑ በጀርመን የተለጠኑ የስለላ ድርጅቶች ነበሩ ኦሮሞዎችም ቢሆኑ በዚህ በመረጃ ጉዳይ እነ ኮሎኔል ጣሶ ሞጆ እነ ሻለቃ ብርሃኑ መጫ እነዚህ ሚሊተሪ ኢንተለጀንስ ልዩ ካቢኔ ተብሎ ከትምቦ ሞኖፖል በፊት ልዩ ካቢኔ የሚባል ነገር ታቃ ሰምታን ከኦኤዩ ጽፈት ቤት ሳደርስ ወደዚህ ጋር በዛ አካባቢ መረጃ እንትኖች ነበሩና እነዚህ ሁሉ ቀላል የሆነ ስለላ ድርጅት ስላልነበረ ከቤት ወጥተ መግባት አስቸጋሪ ስለነበረ በቀለ ሰጉ የመቶ አለቃ በቀለ ሰጉ በዚህ አይነት 12 አመት ኖሮ አሁን ይሄን ሴትያ ምንድነው የሰየ ቆዳ ልውጥ ያለው ምን ብላ ስታወራ ያዳመጠ ህዝብ ደህንነት መረጃ ፊርማቶሪ ይባላል መረጃ በየሰፈሩ አለ እንደዚህ ሳይ ሰው የቆዳው የተለወጠ ነውና ሲያይ ጊዜ ቀርባ ማን ነው ሲባል አይ እናቴ አረብ ነች አባቴ አንድ አረብ ጋር ተጋራጭቶ ነው ተወለደው ይላል እንዴ አማርኛ እንደዚህ ታላስ ልትናገር እንደዚህ ሲናገር አሁን እንትኑ ይለውጣል ህዝብነቱ ያማጣና
እንት ሲባል አሁን ደርግ እየወደቀ ነው የካቲት ተሳደር ነው እየመጣ ነው ለስላሴ እየወደቀ ያ አሁን ቫኪዩም አለ መንግስት ቫኪዩም ነው ኢንተርሬግንም ይባላል the old regime is over የመኮንን ያ አዲሱ መንግስት አልተመጣም እንዳልካቸውም ራሱ ቁጥጥር ስር ውሏል ምንም መንግስት የለም አሁን በቀለ ስጋት አልነበረበትና አዲሱ መንግስት እኔን ወደ ነፃ አውጣኛል የሚል እነ ጀነራል ታደሰ ብሩም እነ ጨመዳ ሶቦቃም በዚህ አይነት የነበሩ ናቸው አሁን ፍራትም አልነበረበትም ወጣ ብሎ ሲል ወደ ሰሜን ሆቴል የሚባል እነ ብርሃኑ ነጋ አባት ቡና ቤት እነ ነጋ ቦንገር ቡና ቤት ሰሜን ሆቴል ይባላል ወደ ጎርጊስ ፊትን ከሰላሌ ወደ ጎርጊስ አርገ ስትሄድ በስተግራ በኩል ሰሜን ሆቴል የሚባል አለ ወደዛ አካባቢ ሲሆን ሌላ ህዝብ ደነት ይዟል አሁን እኛ 12 አመት ሙሉ በዚህ ኖርኩ ነኝ በቀለ ሰጉ ነኝ ቀድሞ የኮብ ዘበኛ መፈንቅለ መንግስት ተሳታፊ ነበርኩ እናንተ እኛ አሁን በእንትን ባልነው መንገድ ላይ ነው የምትሄዱት ታስሬ ቀደም ሲል 8 አመት ታስሬ ወጥቻለሁ ከዛም በአገሪቱ ሁሉ የተባለውን በሰላሌ አካባቢ በጀግንነት ተዋጋ የነበረውን የመጫቱ ለማባድና ከኮብ ዘበኛ ያለውን ትጥቁን ይዞ ይወጣ በሰላሌ አካባቢ በደሮ አካባቢ በአቦቴ አካባቢ በገረጉራይ በጓጽዮር አካባቢ በደም ይንቀሳቀስ የነበረ ጀግና ነበረ በኋላ ወለጋ ተይዞ ነቀምት ላይ የሆነ ካዲ እና ኮማሪት ሴትያ ነው አሳዛችው እና ከዛ በኋላ ወደ ሰላሌ መጥቶ አሁን ኮሎኔል ማሞ ባሼ አማካይነት ተሰቀለ ኤኒዌይ እሱንም ይረዳ ነበር መሳከኩ ዘብኛ መሳሪያ ወጣውን ለሀገር ያስረክባል ሀገሪቱ ሁሉ ተንቀሳቀሰበት መሳሪያ በዛ ላይ ነበር ኤኒዌይ ቀለሙና እንትኑን ያሳያዘው በኋላ ደርጋወቀው በኋላ አይተራማጅ ኖት ጨለማውን ዘመን ተጋፍጧል እና በወንጀሉ ላይ አይጠይቁም ምረት ታገኝቷል ባለ አሁን በቀለ ሰጉ ምረት ነው ወንጀለኛ አይደለም በጠፋው ስለሌለ ምረት ወንጀል የሰራ ነው ምረት የሚያገኘው ጀነራል ታደሰም እንደዚህ ነው ያሉት ጨመዳም እንደዚህ ነው ያለው እና አይደረግም ወንጀል ምርመራ ምንም አለ ቋንቋ ነው መንግስት ወርቆ መንግስት ሌላ መንግስት ሌላ ቋንቋ የለው ምረት ነው የምንለውና ነፃ ወጣል ከዚህ በኋላ መምትፈልጉ በሰራዊት ተብልሰት ሲባል አሁን ሻለቃ ኃይለማርያም ሌንጮ በቀለ ሰጉ ሻለቃ ተፈራው ለትንሳኤ ትግራይ ፕሮግሬሲቭ ሆኖ ትግራይ እንትናቸው ሻምበል ማሞ ሻምበል እንትና ማሞ ሀብተወልድ ወየሳ የቡልጋ ኦሮሞ ነው ወደ ደብረ ብርሃን ማለት ነው ጠባሴን ከተማን ከመግባቴ በፊት 18ኛ ሻለቃ ተክስ ለመንበደኛ በጥላሁን ጊዜ ታሰርንበት ቦታ ማለት እዛ ነው ቦታቸው አገራቸው እነ ሻምበል ማሞ ሀብተወልድ እነዚህ ሁሉ ሙሉ ሰጡ ሻለቃ ኃይለማርያም ሌንጮ ደርግ ወዳ ሲመጣ ባሌ ክፍለ ሀገር አስተዳዳሪ ያረጋቸው ሻለቃ ተፈራው ለትንሳኤን ሲዳሞ ክፍለ ሀገር አስተዳዳሪ ያረጋቸው በደንብ ከገበሬውና ተወላጁን ህዝብ አንከባክቦ ወራሪና ግፍ የሰሩትን የቀድሞ የገዢ ስርዓትን አባረው ኦሮሞችን ሲዳማዎችን ወላይታቸውን ደግፎ ጥሩ ስራ ሰርተዋል ትግሬ ሰው ነው የትግሬ አወያኔ አስሯቸው እስር ቤት ነው ሻለቃ ተፈራው ለትንሳኤ ሻለቃ ኃይለማርያም ሌንጮ በተፈጥሮ ይሞቱ እንዴት እንደሆነ እኔ አላቅም በቀለ ሰጉ የክራይ ቤቶች አስተዳደር ድርጅት የሚባል በደርግ ዘመን መሆኑ በደርግ ዘመን አሁን ደርግ ነፃ ወጣቸው እንዳውም ሹመት ሰጧቸው በክራይ ቤቶች አስተዳደር ድርጅት ማለት ወደ ካሳንቺስቴንና ከፍተኛ 15 ቀበሌ 032 የሚባል አለ ከግብርና ከሸዋ ፖሊስና ግብርና ሚኒስቴር በስተኋላ ማለት ነው እዛ አካባቢ ግብርና የክራይ ቤቶች አስተዳደር ድርጅት ደርግ መሬትን ሲያወጅ ከመቶ በላይ የሚቆጣ እንትንምትን ለከተማ ነዋሪዎች ማህበራት አስተዳደር ስር አዋለ ከመቶ ብር በላይ የሚውሉትን ከፍተኛ የክራይ ዋጋ የነበራቸውን በመንግስት ኮርፖሬሽን ማለት አደራጅቶ የክራይ ቤት አስተዳደር ድርጅት ያደረገ መተለቃ በቀለ ሰጉን የኦፕሬሽን ማኔጀር አድርጎ በክራይ ቤት አስተዳደር ድርጅት እና አንድ ከልባቦር የመጡ የፖሊስ ሰላይ ነበሩ ቀድሞ ሰላይ ነበሩ ኮሎኔል ሰለሞን የሚባሉ እሳቸው ዋና ስራ አስኪያጅ አድርገው በቀለ ሰጉን የኦፕሬሽን ማኔጀር አድርጎ መደቧቸው ከዛ በኋላ ችግሩ ምን መጣ በበቀለ ሰጉና በደርግ መካከል አሁንም ችግር ተፈጠረ በላሴ ጊዜ የነበራቸው ችግር አሁንም ተፈጠረ በቀለ ሰጉ ከደርግ ጋር በሚሊሻ ሙልሞላ በቤቶች አስተዳደር በተለይ በመንደር ምስረታ ተብሎ የኦሮሞን ህዝብ ታሪክና መቃብር በደርግ የተፈጸመው ግፍ ሰፈራ ተብሎ ከአብቄ እንብርቱ ከተቀጠረበት በክብር ከተኖርክበት በጉርብትና በሰላም ከኖርክበት ምድር በሰፈራ ጣቢያ ተብሎ በመቂ በሰላሌ በአምቦ በየትኛው ኦሮሞ ክልል የተፈጠረው የመንደር ምስረታ ግፍ አሰራር እኔ የግብርና ሚኒስቴር ቀድሞ መሬዞታ ነበርኩኝ በጉዳዩን እስከ ታሰርኩ ድረስ በደንብ አቅ ነበር በኔ ጊዜ አልተጀመረም እኔ ከስር ቤት ስወጣ ህዝቡ በግፍ ላይ ነበር እንግዲህ ከ10 አመት በኋላ ሲወጣ ማለት ነው እና በቀለ ሰጉን ከዛ ላይ ደርግ ወሰደው እዚህ ተቀበረ እዚህ ሞታ የማይባል የደርግ አፋኝ ገዳይ መንግስትም እንደ ወያኔ ዘረኛ አይደለም ደርግ
እንደ ወያኔ ዘረኛ አልነበረም። ግለሰቦችን ይገላል። ግለሰቦችን የአፓን መኢሶኖችን የኦሮሞ ነጻነት ግንባርን የሶማሌ ምዕራብ ሶማሌ ነጻነት ግንባርን ኢዲዮችን ማንኛውም ነገር ቀድሞ እንትን ጠራቢው ነው ጠረምን ነው እያለ ይገላል ያለ ፍርድ እና እነ በቀለ ሰጉም እንደዚህ ከቤት ወጥቶ ታፍኖ ቀርቡ ማለት ነው እንጂ ጃኖ እንደዚህ አልፈጁም ገሏል። ጀነራል ዳዊት አብዲን በመኪና አስገድሏል። ንፋስ ስልክ ላይ ከሂልጎ ተራ በታች ይሄ ባቡር መቋረጫ የለም በዛ ላይ ጀነራል ዳዊት አብዲን በመኪና ከኋላ አስገድቶ ሻምበል ሙልጌታ የሚባል የወላታ ተወላጅ ታዞ ነው። በነገራችን ላይ ጥላሁን ግዛውን ተኩሶ የገደለው እሱ ነው። ዶክተር መኮንን ጆቴ የሚባለው የገደለው እሱ ነው። አያፓ አልገደላቸውም። ዶክተር መኮንን ጆቴ ሸዋ ክፍለ ሀገር አስተዳዳሪ ነበሩት እና ነፍሰ ገዳዮች በሙያና በቅጥረኝነት ተገዶ ወንጀል ይፈጽማሉ። ሻምበል መቶ አለቃ በቀለ ሰጉ ጀግና የሰላሌ ተወላጅ አገሪቱ ሁሉን የታወቀውን የኦሮሞ ነጻነት ታዋጊ የነበረውን አገሪቱ ሁሉንም ከነ ወንድሙየው ጋር እናትየው ፊት የሰቀሏቸውን ይረዳ የነበረና በጣም ተቆርቋሪ የነበረ በቀለ ሰጉ በዚህ አይነት ነገር ነው ህይወቱ ያለፈች። የት እንደገባ የት እንደታደለ ተቀበረ አይታወቅም። በአጠቃላይ እስር ቤት ወደ 10,000 ብር በላይ ነበር ከማዕከላዊ ከደርግ ጽሕፈት ቤት አራተኛ ክፍል ቀድሞ ለብቻ ከተከለሉት የኢህአፓና ከመኢሶን አባሎች በስተቀር ወደ ከርቸሌ ከማዕከላዊ ታልቤ ተመርምረ ሞት ቡርቱ ምስጥር እየተባለ 5 ዓመት 7 ዓመት 10 ዓመት እየተባለ ወደ ላይ በቀጠሮም ዓለም በቃኝ ቀጠሮ ቁጥር 1 ቀጠሮ 2 ቁጥር 3 ቁጥር 4 ቁጥር 5 ከ8 አለ ፍርደኛ ፍትሐብሔር ክልል የሴቶች ክልል የሚባል አለ ዓለም በቃኝ እስከ ከ1 እስከ 52 ቁጥር አለው እና እዚህ ውስጥ የነበረው በአጠቃላይ ከ10,500 ብር በላይ 500 ከ10,500 በላይ ስንሆን እነዚህ ውስጥ የታሰሩት ኦሮሞዎች ኢዲዮች አሉ ኢህአፓዎች አሉ ኢህአፓዎች ኦሮሞዎች አሉ የትግራይ ልጆችም በዘር እንትን ተብሎ ታስሯል እና ሁሉም ግን ስም አለ ከኦሮሞ በስተቀር ኢዲዩ ተስፋ ለዘውድ ኮብላይ መሳፍንት እየተባለ ወራንቲ ላይ ይጻፋል። ኢህአፓ አናርኮ ፋሺስት ኢህአፓ ወይም ደግሞ ጸረ አብዮተኛ ኢህአፓ ተብሎ ይጻፋል። መኢሶኖች ቀኝ መንገደኛ መኢሶን ተብሎ ይጻፋል። ነገር ግን ኦሮሞ ጋር ሲደርስ ያልታወቀ ያልተገለጸ ይላል። እኔ ከእስር ቤት ስወጣ ወራንቴን ይዤ ዘመቻ መምሪያ የሚባል በመንግስት የወጣ ህግ አለ። ምንድነው ህጉ? በጸረ አብዮት በተለያየ ምክንያት በጸረ አብዮት በቁጥጥር ስር ታስሮ የቆዩት በቀድሞ መስሪያ ቤታቸው እየተመለሱ በአይነ ቁራኛ እየተጠባበቁ እንዲሰሩ የሚል መንግስት ያወጣ መመሪያ አለ። ለዛ ጉዳይ የተፈታበትን ወራንት ይዘ ከማዕከላዊውን ከዋና ወህኒ ቤቱን ከቃሊቲ ከየትም ይዘ ዘመቻ መምሪያ ክቡር ዘበኛ መምሪያ ይሄ ፖለቲካ ትምህርት ቤት ከመድረስ ክቡር ዘበኛ መምሪያ የነበረው ዋና ሄድኳርተር የነበረው እና አበበ ገመዳ እና ጀነራል አበበ ገመዳ ቢሮ የነበረው ማለት ነው። እዛ ትሄዳለህ። አሁን በምትሄድበት ጊዜ ወራንት ስታሳይ የኦሮሞ ጉዳይ ችግር ነው ያልታወቀ ያልተገለጸ ይላል። አብዮተኛ ተብለ አልታሰርክም። እንደገና ይሄ ወዝሊግ ማለሪ ሰደድ የሚባል ቤተ መንግስት የተፈበረከ የደርግ እንትኖች እዙ ደግሞ የድርጅት ሽኩቻ ይላል። ሰደድ ወዝሊግ ማለሪድ ምናምን አይልም። ያ ደግሞ የድርጅት ሽኩቻ ሲተማሙ የተያዙ ማለት ነው። ወይ መንግስቱን ሲያሙ ወይ ምን ስሎ የተያዙ ማለት ነው። እነዛን የድርጅት ሽኩቻ ሲሎ ወራንት ሲሏቸው ኦሮሞ ግን ያልታወቀ ያልተገለጸ ነው። አባቢያን ወራንት ተመልከት፣ ዘገየ አስፋን ወራንት ተመልከት፣ የኔንም ተመልከት አህመድ በተለይ እና አባዳካ ከሱዳን የመጡ አባዳካ እጀታ ፈይሳ ብርሃኑ ገመዳ መኮንን ባይሳ በኋላ ገደሉ። ሻሸመኔ ላይ ይዞ ከፍተኛ 18 ቀበሌ 54 እህል ጎተራ ተቀም ገደሉት። 50 ዓመት ፈረዱበት። መልሶ ገደሉ መኮንን ባይሳ። የክሱ ስም መደበቅ እንግዲህ ምንድነው ጥቅሙ ለመንግስት? ኦሮሞ መሆኑ ራሱ ስሙም እንዳይታወቅ ኦሮሞ ድርጅት እንዳለ ስለማይታወቅ ፈጽሞ ኦኤልኤፍ አይባል። ለመጀመሪያ ጊዜ ተስፋዬ ወልደ ኪዳን ለመጀመሪያ ጊዜ ወልደ ስላሴ ሶሪ የህዝብ ደህንነት ሚኒስትር የነበሩት በ1980 ዓመተ ምህረት አጠቃላይ የመንግስት ሴኩሪቲ ግምገማ ሲደረግ በአዲስ አበባ ማዘጋጃ ቤት ስለ አስገንጣይ ወያኔዎችን የዛሬዎችን ወያኔዎች አስገንጣይ ይለዋቸዋል። ኤርትራ ሻቢያና ጀባዎችን ገንጣይ ይለዋቸዋል። ኢዲዩን ተስፋ ለዘውድ ወይም ኮብላይ መሳፍንት ይለዋቸዋል። መኢሶኖችን ቀኝ መንገደኛ ኮብላይ እንትን ይላል። ኢህአፓዎችን ጸረ አብዮት አናርኮ ፋሺስት ወይም ኢህአፓ ይለዋቸዋል። እኛ ግን ስም የለንም። አብዛኛው በአንድ ቀን ከአዲስ አበባ አካባቢ የተያዘው 453 ነው። ከፊልድ ከምን ከተያዝነው በስተቀር ከአዲስ አበባ ከስራ ቦታ እየተጎተተ የገባው እነ ዘገየ አስፋው እና አባ ጆብር እና አህመድ ሁሴን አህመድ እና አባዳካ እጀታ ፈይሳ ከሱዳን እጃቸውን ሰጥተው አገር ሰላም ነው አብዮት መጥቷል የኦሮሞ ህዝብ ተስፋ ይኖራል ተብሎ መኮንን ባይሳ ብርሃኑ ገመዳ ከከፍተኛ አንድ እርገጤ መድቦ አካባቢ አንድ ፎቅ ላይ ተከቦ ሲታኮስ ሞቶ የሌላም ዳ ቀበሌ ተራ ድሞት ፈርት ሽካሚ ቀበሌዎች 8 ሰው ሞቶ ብርሃኑ ገመዳም በእርገጤ መድቦ ቀበሌ ተታክሶ ሞቷል። የታወቀ ሎየር ነው የካርቱም ዩኒቨርሲቲ
እነዚህ ሁሉ ገቡት እንግዲህ በዚህ አይነት አለቁ መጨረሻ ላይ የኦሮሞ ጉዳይ ያልታወቀ ተባለ ወራንቴንሲስ እኔ እስራኤል ለማመለስ ችግር ገጠመኝ ዘመቻ ማውሪያ ሲሄድ አንድ ደግ የሆኑ አማራ ነበሩ የመንዝ ተወላጅ ናቸው ምን ላርግልህ ወራንቴ እኮ ጸራበውት አይልም እኛ ምን አስተናግደው ሽፍታ ተባለም ሌባ ተባለም ምንም ሌባ አይደለም ምን አይለው በኋላ ወንድሜን ጅፋንስ ጠይቆ ሂድና ጋቢ ስረቅና ሌባ ተብለገዋና ወራን ስም ያለው እስር የታሰረበት ምን ላርግልህ አለኝ እውነቴን ነው የምልህ ምበላ አይለኝ በሰዎች ዳይቷል መሬት ብቻ ነበር መሬቱ ጠፋኝ መሬት ለህዝብ ማልሆነም ለቤተሰቦቼ ማልሆነም ምንም ነገር ከሁሉም ያጣ ነው ለኦሮሞ ህዝብ የወደፊት እይታ ምንድነው ኦሮሞ ወዴት እየሄደ ነው ካሁን አንፃር ሰናይ በመጀመሪያ ደረጃ እኔ በኦሮሞ ጉዳይ ላይ አሁን ፕሪች ከሚደረገው ወይም ደግሞ ከሚዘመረው የችግር ዋይታ የተለየ አቋም አለኝ ምንድነው ይሄ ምንድነው ኦሮሞ ተገደለ ወያኔ እዚህ ያደረገው ወያኔ እዚህ ገደለው ምናምን ብቻ ነው የምንሰማው ወያኔ እየገደለ ነው ወያኔ ሬሲስት ስቴት ነው በአንድ በኩል ግን ወያኔ የኦሮሞን ህዝብ የአማራን ህዝብ የትግሬን ህዝብ የሽናሻን የአጎን ህዝብ የወላይታን ህዝብ የከምባታን ህዝብ የሲዳማን ህዝብ የሶማሌን ህዝብ የአሪን ህዝብ የውጣውጥን ህዝብ ፈልፍሎ ሪኮግናይዝ አድርጓል ይነስም ይብዛም የነፍጠኛው ክፍልን ሪፎርም የጠራው ለሬስ ካርድ መጫወቻ ነው ይላል it doesn't matter it recognize the EPRDF the TPLF regime has recognized at least nominally the existence of ethnic groups in the empire state of Ethiopia በዚህ አይነት እኔ ከወንድ አይነት ጋር ቅሬታ የለኝም ነገር ግን ስሜን ሰጥቻለሁ ስሜን ወረቀት ላይ አስቀምጫለሁ ፓርላማ ውስጥ እኔ ተከታዮችን መልጬ አስቀምጫለሁና ከዚህ ያለ ነፃነት አያስፈልገውም የሚለውን የዘረኛ ፖሊሲ የደቡብ አፍሪካ አፓርታይድ ሬጂም በአበሻ መንግስት መቋቋሙን አልደግፍም ግን ነፍጠኞች ደግሞ እቺኑ ሪፎርም እንትን ብሎ ወያኔን የሚቃወሙት ሁለት አይነት ጎሳዎች ናቸው መብታቸውን ያጡ ለነፃነታቸው የሚታገሉት ሌጂቲሜት የሆነ ፖዚሽን አላቸው ሌላ ደግሞ ደጉ ዘመን ያለፈው ኦልድ ጉድ ዴይስ እያሉ ለምን የኦሮምኛ ቁቤ ተፈጠረ ማርያም ትቆጣለች ኤርትራ ለምን ተጋለጥ ቅድስት ማርያም ተቆጥታ ልትወርድ ነው ኤርትራ ጉዳይም 30 አመት ተዋጋ ህዝብ ደም የኦሮሞ ደምና ገበሬ ተፈሰሰ ለምን ከፈለጉ ለዘም decide their own destiny you don't have to force people to annexing to be ruled under ግዛት በጉልበት ጦርነት ህይወት አጥፊ ነው እናንተ በሰላም ቁጭ ብለን እዚህ እናወራለን ጦርነት ያንድን ህዝብ በአንድ ህዝብ ፈቃድ ላይ ያልተመሰለ ጦርነት በህዝብ ላይ አታካሂድም ለነፃነት ብታካሂድ ለመብት ለነፃነት ተዋግተ ብትሞት ብትገል ኦኬ ከቤት ወጥተ ሰላምን ሰው ለመግደል ነፃነቱን ራሱን መብት ጠይቋል የወላይታ ህዝብ እንትን ብሏል ሲዳማ የኦሮሞ እንትን ብሏል የሀዲያ ህዝብ ለነፃነቱ ሊዋጋ ነው ሄደ ሆሳኔ ሀዲያን ህዝብ መፍጀት የወላይታን ህዝብ የሲዳማ ህዝብ የኦሮሞ ህዝብ የሶማሌን ህዝብ መፍጀት ይሄ ግፍ ነው ህዝብ ነፃነት ካለ ኢትዮጵያዊን ጋና ሲመ የፈለገው ይሰጥ የሁሉም ህዝቦች ነፃነት ካለ አለ ኢምፓየር ውስጥ ተፈቃቅሮ የሚኖር ህዝቦችና ሰላምና መዋደድ እኩልነት ከተመሰረተ ዘረኛ መንግስት ከተወገደ እኔ ችግር የለብኝም ነገር ግን በጉልበት የተሳሰረች በወራሴ መንግስታት ኢትዮጵያ ምኒልክ ኃይለ ሥላሴ ደርግ ወያኔ the same policy ኃይለ ፊዳ ጨርሶታል whatever the regime change place the successor state the philosophy of the successor state of Ethiopia remains the same የወደቀ መንግስት ቢነሳ የኢትዮጵያ መንግስት ወራሴ መንግስታት ፍልስፍና ሁሉ ጊዜ አንድ ነው 3 ዘመን እግዚአብሔር ፈቀዳት መጽሐፍ ቅዱስ የተጻፈለት ቋንቋ አንዲት ህዝብ አንዲት ባንዲራ ምናምን ከሰለሞን ምናምን ፊክቲሽስ ነው በዚህ ሐሰት የሚተዳደር መንግስት እንትን አይልም አንድ ህዝቦች ነፃነት እንትን የሚሉበት ጥረታ የሚኖረው አለዛ እኔ ከምድረገጽ ህዝብ ነፃነት ካደረ በመቶ ሺህ የሚቆጠሩ ህዝቦች የሚታገሩባት ጎንደር ውስጥ ጭፍጨፋ እየተካሄደ ኦሮሞ ላይ የሚካሄደው ጭፍጨፋ እየተካሄደ ኢትዮጵያ ትኑር የሚለው ነገር ለኔ አሳሳቢ ስላልሆነ በቤተሰቦቼ ተዋረርኩ አያቴ በረሃብ ነው የሞተው መሬቱን አጥቶ ምኑን አጥቶ መሬት አዋጅ ለምታወያ አለ እኔ መሬት ይዟት አዋጅ አስፈጻሚ ሆኜ ሰርቻለሁ ያዋጁ ተካፋይ ነበርኩኝ የኦሮምኛ መሬቱ አዋጅ የኦሮምኛ ተርጓሚ ከኩዌ ኩምሳ ማርታ ኩምሳ ምሩንጎሴ ዩጋንዳ አለ ለሜሳ ቦሩ በወያኔ ተወስዶ ተገለዋል አባ በሪሳ የሚባል ልጅ አለ ያረ ልጅ በሪሳን ያዘጋጀ ነበረው እነዚህ ተመስገን ገመዳ አብዲ ቆጴ ሆነን አዘጋጅተናል የወላይታ መሬት አዋጅ በወላይትኛ አንድ ሰው ብቻ አንድ ጀግና ልጅ ብቻውን ሰርቷል እኛ ወደ 40 ሆነን ስንሰራ ስሙ ማነው ሰለሞን ዋዳ የሚባል ኋላ ደርግ ከጀነራል ታደሰ ብሩ ቀጥሎ የረሸ ነው እሱ ብቻውን አስቀምጦ በወላይታ ቋንቋ ተርጉሟል እነሱ ሞን ጋሌረም ዛሬ እርግጥ ከደርግ ጋር የሚሰሩ ተሰደውጭ የሚለው ጥሩ ጎበዝ የደቡብ ህዝቦችን እንትን ብሎ ያ ሪፎርሙን ደግፍ ያለው ነገር ግን ምንድነው የመጣው ደርግም የቅኝ ገዢው ወታደራዊ ቅኝ ገዥ ፋሺስት ጁንታ ነበረ ወያኔም የትግራይ አንድ መንግስት ለነፃነታቸው ተዋጉ
ጀግንነታቸውን መዋጋቸውን አይ ሰፖርት ትክክል ናቸው ጀግኖችም ናቸው በጦርነት አካሄዳቸው ይሄ ቢተር ፒል ማዋጥ አለብኝ ነገር ግን ሌላውን ለማውራሪ ያደረጉት ድላቸውን መታደራዊ ድልን አላማቸውን ሳቱ አላማቸውን ስቶ በሌላ ህዝብ ላይ እንትን አደረጉ ከገቡም በኋላ በኢትዮጵያ ኢምፓየር ውስጥ የብሔሮችን መሶብ ማናቃቸውን እኔ በ1961 አካባቢ ማትሪክ ሊወስድ አንድ ቤንጃሚን ማኮ የሚባል ዛሬ ኤስፒኤልኤ ትልቅ ባለስልጣን መጥቶልን መኮንን አዲስ ከተማ ይባላል መሰለኝ ገብቶ ከኔ ጋር ሲማር ይሄ ጋላ እብድ ነው እንደ ከሻንቅላ ጋር የሚሄድ ብሎ እያሉ እንትን ይተፉብኝ ነበር ከሻንቅ እና የራሳችን ጥቁሮች እንዳሉ እንኳን የማይቀበል ህዝብ ነው ደርግ ዘረኛ መንግስት አልነበረም ኦሮሞሚውን ትግሬውን እንዳውም ትግሬዎችን በዘረኝነት እኔ ጻፊ የነበረች በትግሬነቷ ብቻ ልጅቷ ምንም አታውቅም ባለቤቷ የሃይፓ ተብሎ ተገሏል እና እኔ እሷን ከቢሮ ጎትቶ ካሳንቺስ ግብርና መስሪያ ቤት ከመስሪያ ቤት እኔ ተላላኪ ነበር በትግሬነቷ ብቻ ታስራለች ደርግ ጥሩ ሰራ ማለት አይቻልም ነገር ግን ደርግ ደግሞ ወደ ደም መፋሰስ የገባው በሃፓ በኢዲዩ በጀብሃ በሻዕቢያ በሶማሊያ ጦርነት በዚህ አይነት ነገር ነው ደርግ መጀመሪያ ሰላማዊ ያለ ምንም ደም ኢትዮጵያ ተቀደም ብለዋል መጀመሪያ ሲነሱ ፋሽስቶች አይመስሉኝም ስልጣን ከተቆጣጠሩ በኋላ ነፍሰ ገዳዮች ሆናል ፍትራሪ ሙሉ ወሰኑ በነበሩበት በደሮ አካባቢ ምንም ነገር ሳይኖቸው ሄዶ ገለዋል የፍትራሪ ሙሉ ወሰኑ ደም ያለ ደም የፈሰሰ ነው በጀልዱ አካባቢ በነተንካራ ፈይሳ በነ ወጊሳቶ በተለይ ጀግና ሙለታ ፈይሶ የሚባሉት በጀልዱ በግንደበረት ላይ የተደረገው የደም መፋሰስ የፋሽስት ጦርነት ነው አዝናለሁ የኦሮሞ ምሁራን የነበሩት በመጠኑ ኦሮሞን ህዝብ ለንቃት ለድርጅት ረድቷል ነገር ግን ደርግን በማጠናከር ካድሬዎቻቸውን ሰት በመስራት የመላ ኢትዮጵያ ሶሻል ንቅናቄ መኢሶኖች እዛ ላይ ብዙ ተሰርቷል በመሞታቸው አዝናለሁ ጥሩ ስራ አልሰሩም ለማለት አይደለም ግን አንዳንድ ቦታ ላይ የመኢሶን ካድሬዎች አንዳንድ ቦታ እኔ ድርጅቱን መውቀስ አይደለም ግን አዋቂዎችና ምሁራን ጥያቄ እናርገውና ስለ ኦሮሞ ፕሮቴስት እንዴት ያውታል የኦሮሞን ህዝብ እንቅስቃሴ አሁን ያለው ኦሮሞ ህዝብ እንቅስቃሴ ቀጣጥሏል ኦሮሞ ህዝብ እየሞተ ነው ያለቀ ነው የሚለው ነገር ትክክል ነው ነገር ግን ኦሮሞ ህዝብ እየታገለ አይደለም ኦሮሞ ብቻ ነው የሚሞተው ነገር የተጋነነና የሌላው እንትን ማለት ኦሮሞ ህዝብ በደንብ ይታገላል ምናልባት የሚሞተውና የሚበደለው የሚጎዳው ቁጥር በጦር ኃይል የተደራጀ መንግስት ጋር መዋጋት የኦሮሞ ህዝብ የበለጠ ያለቀ ነው ነገር ግን የኦሮሞ ህዝብ ቁጭ ብሎ እንዳለ ምንም እንቅስቃሴ በአርሲ በሰላሌ በአምቦ በሴንትራል በመቂ በምን በቆቃ አካባቢ በራያዎች አካባቢ ጥሩ ትግል እየተካሄደ የኦሮሞ ሬኔሳንስ ተስፋ አለኝ ዲፊትስት ቲዮሪ የሚነዛው ነገር ኦሮሞ እየታረደው ነው ብቻ ኦሮሞ ህዝብ ዲፊት እንደሆነ የሚቆጠር አይደለም የውጭው ተሰላፊ ሰልፍ ወጣል አንተ ከዛ ትኬት ገዝተ ከካሊፎርኒያ ዋሽንግተን ዲሲ የመጣው ያለ ምክንያት አይደለም you are subscribing to that የኦኤምኤን ወይም ደግሞ የኦሮሞ ሚዲያ ኔትወርክ በመላው አሜሪካ በመላው አፍሪካ በመላው ኦሮሚያና ኢትዮጵያ ውስጥ ዞሮ ኦሪየንትን የሚያደርጉት they are doing their best they are not paid by the American government ወይም ደግሞ በሺ የሚቆጠር ደሞዝ የላቸውም በኦሮሞ ልጆች ማዋጮ በዘን ይዘው ነው ይሄንን መሳሪያና እንትን ገዝቶ በዱቤ በክሬዲት የገዙ እኔ ደስተኛ ነኝ አዲስ አበባ በ1958 ዓመተ ምህረት በመጫቱ ለማብክናት ረጋሳ ጆሮ ኬኔ የሚባል ጀነራል ታደሰ ብሩ ኬኔ ያጎል ልጅ ለአጋርነት ይመጣል በዛ አካባቢ ተነሳ የመጫቱ ለዋ ጉዳይ አሁን እነሱ ከሰላሌ የመጣው የአጋር ሰራዊት እንቁላል ፋብሪካዎች ሸክላ ፋብሪካ አካባቢ ይያዛሉ በሚያዙበት ጊዜ ሰዎች ወዲያ ፍርድ ቤት ተሰጣቸው ስለሰማቸውም ዛሬ የሚመጣ የለም ተይዞ 20 ዓመት ተፈርዶባቸው ሸዋሮቢት የሚባል ከሃርሽ ሌበር ከሚባል ጋር ተፈርዶባቸው ይሄዳሉ ሰውየው አሁን እየሰራ እያለ በ1961 ዓመተ ምህረት እኔ ታስሬ በጥላሁን ግዛው ምክንያት ታስሬ ከወይን ቤት ሲወጣ ሰውየው ተረጋሳ ጆሮ ተመቷል ተባለ ለምን ሽንት ቤት ሲሄድ ሊያመልጥ ነው ብሎ ረጋሳ ጆሮ ከነን ገደለት የሆነ የሸዋሮቢት ወይኒ ፖሊስ እሺ እንዴት እንደደረጋል ተብለን አዲስ አበባ ወይኒ ቤቶች አስተዳደር ሄን ሽመልስ አዱኛ ነበሩና እሳቸው ጋር ስንሄድ አይ ሰው ከሞተ በኋላ ስለ መገደሉ ስለ መንግስት ትን ወታደር እርምጃው አልገባም ሬሳ ግን ወስዳችሁ ለመቅበር ችግር የለም ይላሉ ሽመልስ አዱኛ አሁን ከዛ በኋላ ምንም ውል የለንም አቅም የለንም እሺ ቃል ውል ነው ሄን የረጋሳ ጆሮ ለመሳስ ስንሄድ ፖሊሶቹ ሸዋሮቢት ስንደርስ ማለት እንግዲህ ወደ 20-30 ሺህ የሚጠጉ የኦሮሞ እስረኞች ናቸው ከጅዳ ከአዳአ ከጂሌ ከአርሲ ከጉጂ ከሰላሌ ከሜታ ታስሮ ዘገቡ ሸዋሮቢት እንዳለ የቅኝ አገዛዝ የደቡብ አፍሪካ የኦሮሞ መሰቃያ ነበረች ሸዋሮቢት የሚባል የልማት
እርሻ መለጻ እርሻ ተሰራለ እና ሬሳውን ስንጠይቅ ማን ምን ሬሳውን ፍለጋ ይመጣ ረጋ ሰውዬው ኦሬዲ ጉድጓድ ተቀብሯል አሁን ከዚህ ተዳላችሁ አትድም ብሎ ሰውዬው መሳሪያ ደገነብን ያስለቃ ሽባባ እንግዳ የሚባል ያስለቃ ሽባባ እንግዳ በአጋጣሚ እንደዚህ ብሎን በአመቱ ጉታ ፉሪ የሚባል ሰውዬ ወንድምየው መተለቃ የሆነ ይገላል ተራ ገበሬ ነው ምንም አጋር የለውም ብሎ ሰውዬው እንደው እንጨት እንግዲህ ተለቅመ ታመጣለህ ከርሻ በኋላ ከሸዋሮቢት ወደ ጋላ ማገጃ የሚባል አለ ሸዋሮቢት ሲደርስ ወደ ዋናው ቤት እስር ቤት በመትገባበት ጊዜ ይጋላ ማገጃ አለ ሌላ ደግሞ የመቀጣጫ እስር ቤት መቀጣጫ ማለት አማራ መኳንንቶች ከንጉሥ ጋር ሲጋጩ ሰላዮች እንደዚህ ናቸው የሚታሰሩበት መቀጣጫ ነው አይሰሩም በስራም አይገደሉም ይጋላ ማገጃ ግን ከከንተም ቀጥሎ ነው ከሺገዳይ ማለት እስር ቤት ሸዋሮቢት ስትሄድ ልብስ ከሁላ ላይ ወጣና የፈላ ውሃ ትላ በአንድ ጊዜ ሺ ቅንቅማል ይጋላል ስለሚባል ሺገዳይ አለ ከሺገዳይ ቀጥሎ ይጋላ ማገጃ አለ እዛ ጋር ሰውየው ልብሱን ሺገዳይ ውስጥ ለመክተት ሲሄድ ሊያመልጥ ነው ብሎ ይደፉታል አሁን ያኛው መተለቃው ወንድም ስላለው ሬሳን ስጥኝ ብሎ ይሄዳል ሬሳ ይዘኝ ብሎ ሲሄድ እኔ ነው ገደልኩት እንደዚህ ነው እንደዚህ ብሎ በይፋ ይናገራል ሰውየው ወታደር ነው ሽጉጡን ያወጣና ሰውየውን ይደፋል አሁን መተለቃው በሙሾ ይቀበራል መቃብሩ ላይ ሸዋሮቢት ሲደርስ ሚካኤል አለ በስተግራ በኩል ልክ ወደ ከተማ መግቢያ ላይ የመተለቃ እንትና ባራመኔ ጋላ ንጉሠ ነገሥቱን ሲያገለግል ባራመኔ ጋላ ህይወቱ ባጭር ተቀጨ ይላል ነፍሱን ይማርና ጅራታ ፊዳ የሚባል ሎየር ግብርና ሚኒስቴር ህግ አገልግሎት መምሪያ ኃላፊ ነበረ አብረን ፊልድ ስራ ሄደን ስናየው ይሄ ነገር በደርግ ጊዜ ነው ያን ወደ ፍርድ ቤት አቅርቦ ይሄ ነገር ዘርን የሚያጸይፍ የኢትዮጵያ አብዮት ሶሻሊዝም ሁሉም ብሔርና ብሔረሰቦችን መብት የሚጠብቅ ሲሆን ዛሬ መባቃባቃር ላይ ያስለቃ እንትና በአረመኔ ጋላ ህይወቱ በእንጭቱ ተቀጭቷል ተብሎ በሐውልት ላይ ተብሏልና ይሄ ነገር እንዴት ይሆናል ብሎ በዚህ አይነት ያጅራታ ፊዳ ከፍተኛ ፍርድ ቤት አቅርቦ ሙታንን አለማዋራድ የሚል ኢትዮጵያ አንቀጽ አለ በዛ ምክንያት አሻረው የተቀጣጠለው የኦሮሞ ህዝብ ትግል ድል እንደሚመታ ምንም ጥርጥር የለኝም የጠፋ የገዳ ስርዓት የወደመው የኦሮሞ ነጻነት የጠፋ የኦሮሞ ምድርና መሬት ክልል መልሶ እንደሚመሰረት ምንም ጥርጥር የለኝም ሌላውም የኢትዮጵያ ጭቁን ህዝቦች ነጻነታቸውን የሚያገኙበትና ከሁሉም በላይ የኦሮሞ የሀዲያ የሲዳማ የቤኒሻንጉል የዩታ ሁሉም ኢትዮጵያ ኢምፓየር ውስጥ በህል የተቃለው መላ በኢትዮጵያ ኢምፓየር ውስጥ ህዝቦች ነጻ የሚወጡ ያለምንም ደም ያለምን እንባ የሞተው በክብር የሚቀበርበት ያለው በክብር የሚኖርበት የመማር በቋንቋ የመጽሐፍ እንትን ማለት የሚኖርበት ስርዓት እንዲፈጠር ምኞቴ ነው